ሰላም የቻናላችን ቤተሰቦች እንኳን በድጋሚ ወደ ቻናላችን በሰላም መጣችሁ። ዛሬ የምንመለከተው ፊልም ምናልባትም የብዙዎቻችንን ልብ የሚነካና ከገጠመኞቻችን ጋር የሚገናኝ ነው። ታይለር ፔሪ በቅርቡ ለኔትፍሊክስ ያቀረበው ስትሮ የተሰኘው ፊልም አንዲት ሲንግል እናት ወደ ከባድ ቀውስ ውስጥ ስትገባ የሚያሳይ እጅግ አሳዛኝና ልብ ሰባሪ ታሪክ ነው። አብራችሁን ቆዩ። በጣም ጩኸታማ፣ ሞቃታማ እና የተመሰቃቀለ በሆነው መኖሪያ ቤቷ አንዲት ሲንግል እናት ከልጇ ጋር ተኝታ ይታያል። ጩኸቱን ለመከላከል እናት ለልጇ የጆሮ ማዳመጫ አድርጋላታለች። እናት በህልሟ ከሆስፒታል በታዘዘው የማስወጫ ፍቃድ ልጇን ይዛ ስትወጣ ታያለች። በዚህ መሃል 12 ሰዓት ሞልቶ አላርሟ ይቀሰቅሳታል። እናት ጂናያህ በተለምዶ እንደምታደርገው ተነስታ ልጇን አርያ ከእንቅልፏ በመቀስቀስ ለትምህርት ቤት ታዘጋጃታለች። ገላዋን እያጠበች የሳይንስ ሙከራዋን ልጇ ስታሳያት ያን ማድረግ ማቆም እንዳለባት ብዙ ወጪ እያስወጣት መሆኑን ትነግራታለች። ልጅም በተራዋ የምሳ $40 ካልከፈለች አስተማሪዋ በተማሪዎች ፊት እያሳቀቀቻት መሆኑን ትነግራታለች። እናትና ልጅ ተያይዘው ሲወጡ እናት ቤኒ ለተባለ በረንዳ ዳሪ ሳንቲም ትሰጣለች። ይህን ያየች አከራይ ኪራይዋን ካልከፈለች ሙሉ ዕቃዋ ወጥቶ ውጭ እንደሚጣል ስትነግራት በዛሬው ዕለት ክፍያዋን እንደምታገኝና ያለባትን እንደምትከፍል ይልቁንም ጎረቤቷ ድምጽ ቀንሶ ልጇን እንቅልፍ እንድትተኛ እንድትነግረው ስታሳስባት እሱ የቤት ኪራይ ከፋይ መሆኑ ይነገራታል። ልጇን ትምህርት ቤት አድርሳ ወደምትሰራበት ግሮሰሪ ስትገባ ስቶሩ በሰው ተሞልቶ ታገኛለች። አለቃዋ ቶሎ ስራ እንድትጀምር ይጮህባታል። ጂናያ ወደምትሰራበት መስኮት ስትሄድ የማያገለግል ካርድ ይዞ የመጣ ደንበኛዋ ጠርሙስ ይሰብርባታል። አለቃዋ በመድረስ ቶሎ እንድታጸዳ ነግሯት ትገባለች። በዚህ ሰዓት ከልጇ ትምህርት ቤት ተደውሎ ስታወራ አለቃዋ ይደርሳል። ያ ሁሉ ሰው እያለ ስልክ በማውራቷ ሲጮህባት ከልጇ ትምህርት ቤት እንደሆነና ልጇ ያለ እርሷ ማንም እንደሌላት ስትነግረው 30 ደቂቃ ለደርሶ መልስ ሰጥቷት ትወጣለች። ትምህርት ቤት ልትሄድ በወጣችበት $40 ከአካውንቷ ለማውጣት ባንክ ስትጠይቅ ሰልፍ ይበዛባታል። እሱን ትታ ወደ ልጇ ትምህርት ቤት ስትደርስ የህፃናትና ቤተሰብ ቁጥጥር ልጇን ሲወስዷት ትደርሳለች። እሷም ልጇ የሚጥል በሽታ እንዳለባት በመንገር ትቃወማለች። ሰዎቹ ግን ልጇን በአግባቡ ስላልያዘች መወሰድና በጥሩ ሁኔታ ማደግ እንዳለባት ይነግሯታል። እናት ጂናያህ ማሳመን አቅቷት ልጇን ተነጥቃ ነገር ግን ቤቷን አይተው ሊመልሱላት እንደሚችሉ ተነግሯት ትመለሳለች። በመመለስ ላይ ሳለች ዝናብ ጥሎ መንገድ በመዘጋቱ መንገድ ስትቀይር ከስራ ውጪ ከሆነ ፖሊስ መኪና ጋር በመጋጨቷ ፖሊሱ በንዴት ይዝትባታል። በሌላ ግዳጅ ላይ ባለች ፖሊስ ባልደረባው መኪናዋን ያስወርሰዋል። አዲስ መኪናውን በመግጨቷ የትኛውን ቦታ ህጋዊ አጋጣሚ ካገኘ እንደሚገድላት ይዝትባታል። መኪናዋ ተወርሶ በዝናብ በእግሯ እየሮጠች መስሪያ ቤቷ ስትደርስ አለቃዋ ስራ እንዳትጀምር ነግሮ ያባረራታል። 2 ሰዓት ቆይታ በመምጣቷ ክፍያዋን ማግኘት እንደምትችል ስትጠይቀው በፖስታ እንደሚላክና ለተባረረ ሰው በእጅ እንደማይሰጥ ነግሮ ይሸኛታል። ከዛ ወጥታ ቤቷ ስትደርስ ሙሉ ዕቃዋ ደጅ ላይ ተጥሎ ታገኘዋለች። አከራዩዋም ሰድባ ታባረራታለች። እያለቀሰችና እየጮኸች ለምን ትላለች። ከተበተነው ዕቃም ውስጥ የልጇን የሳይንስ ሙከራና አንዳንድ ዕቃዎች አንስታ ትሄዳለች። ከዛም ወደ ቢሮ በመመለስ አለቃዋ ክፍያዋን እንዲሰጣት በመጠየቅ ላይ ሳለች ዘራፊዎች መጥተው ብሩን ሊወስዱባት ሲሉ ለልጇ ያስፈልጋታል በማለት በፈጠረችው አምባጓሮ ዘራፊውን ትገድለዋለች። አለቃዋ ይህንን ሲያይ ዝርፊያውን እሷ እንዳቀነባበረችውና ሰውየውንም እንደገደለችው ለፖሊስ ሪፖርት አድርጎ ሲጮህባት ተኩሳ ገድላው ቼኳን ይዛ ባንክ ትሄዳለች። ባንክም ቢረፍድባትም ያስገባታል። በዚህ መሃል ፖሊሶች ወደ ግሮሰሪው ገብተው ሲያጣሩ የሥራ ባልደረባዋ እንደማታደርገው ትናገራለች። ባንክ ወረፋዋን ጠብቃ ሲደርሳት በደም የጨቀየውን ቼክ አቀበለቻት። ባንከሯ ቴሳ መታወቂያ ካላመጣሽ አልሰጥሽም ብላ እምቢ ትላታለች። ይህን ጊዜ ሽጉጥ በማውጣት ቼኩን እንድትዘረዝረው ትነግራታለች። በዚህ ሰዓት አላርሙ ለፖሊሶች ምልክት ይሰጣል። ማናጀሯ ኒኮል ባንካቸው በደንበኛቸው ሊዘረፍ መሆኑን እየተርበተበተች ታሳውቃለች። በዚህ ሰዓት በያዘችው ቦርሳ ውስጥ የሚበራ ነገር በማየቷ ይህም ቦምብ ስለመሰላት ይህንኑ ለፖሊስ ታሳውቃለች። የጆርጂያ ፖሊስ ባልደረቦች በመኖሪያ ቤቷ ለፍለጋ በሄዱበት ባንክ መሆኗ ይነገራቸዋል። ባንከሯ ያለውን ብር በሙሉ ስትሰጣት ቼኳን ብቻ መንዝራ $521 እንድትሰጣት ጠይቃታለች። በዚህ መሃል ባንኩ በፖሊስ ይከበባል። የጆርጂያ ፖሊስ ኦፊሰሮች በአለቃቸው ፊት አደገኛ ወንጀለኛ ነች አይደለችም በሚል ሲጨቃጨቁ በባንኩ ውስጥ
ብዙ ሰዓት መጠበቁ ያናደደው ጎረምሳ ሽጉጡን ሊያስጥላት ሲሞክር ሽጉጡ ይባርቅና ሁለት ሰዎች ሮጠው ከባንኩ ይወጣሉ። በዚህ ሰዓት የቲቪው ዜና ከነሱ አካባቢ ሲተላለፍ ጂኒያ ታያለች። ወዲያው ከፖሊስ ስልክ ይደወላል። ጂኒያ የወንድ ድምጽ ስትሰማ ትዘጋዋለች። በዚህ ሰዓት ሴቷ ፖሊስ እሷ መደወልና ማውራት እንዳለባት አለቃዋን በማሳመን ደግማ ትደውላለች። መርማሪ ሬይመንድ ደውላ ባንክ እየዘረፈች ነው ተብሎ እንደተደወለባት ስትነግራት ጂኒያ እንደዛ እንዳልሆነና ቼኳን ልትዘረዝር ወደ ባንኩ እንደመጣች ትናገራለች። ውስጥ ያሉትን ለምን ፖሊስ ጠራችሁ ትላለች። ለፖሊሷም ልጇን መመገብና መድኃኒት መግዛት እንዳለባትና ብሯን እንደምትፈልገው ትነግራታለች። መርማሪ ሬይመንድ ልትረዳት እንደምትችል ስትነግራት አላምንሽም በማለት እምቢ ትላታለች። ስልኩንም ትዘጋዋለች። ሬይመንድ የድርድር ስፔሻሊስት እንደሆነች ለባልደረቦቿ ታስረዳለች። የባንክ ማናጀሯ ኒኮል ብሩን ስትሰጣት $40 ቀንሳ ለልጇ እንድትሰጥላት ትሰጣታለች። ኒኮልም ራስሽ እንድትሰጫት ልጅሽ ትፈልጋለች በማለት ለማሳመን ስትሞክር ጂኒያ እሱን እንድታደርግ እንደማይፈቅድላት ቴሌቪዥኑ ውስጥ የሚታየውንና ቀደም ብሎ የዛተባትን ፖሊስ እያየች ትናገራለች። በዚህ መሃል አንዷ ባንከር በስልኳ ላይቭ ትገባለች። በባንኩ ከታገቱ ሰዎችም ሁለቱ እገታውን በመቃወም በሰላም ወደ ውጪ ይወጣሉ። በቦርሳ የያዘችው የልጇ መጫወቻ የሚበራ ምልክት ሲያሳይ የባንክ ማናጀሯ ትማጸናታለች። ጂኒያ ወደ ቴሌቪዥኑ እያየች ለልጄ ያለኋት እኔ ብቻ ነኝ፣ እንዲገድለኝ አልፈቅድለትም በማለት ሁሉም እንዲቀመጡ ታደርጋለች። ፖሊሶች ሰብረው ለመግባት ሲጠይቁ መርማሪ ሬይመንድ ትቃወማለች። ሌሎች ፖሊሶች FBI እንዲገባ ይጠይቃሉ። ነገር ግን አዛዡ እንድትሞክር ይጠይቃታል። በዚህን ጊዜ ስልክ ሲደወል ጂኒያ ስልኮቹን ለመነቃቀል ስትሞክር የባንክ ማናጀሯ ኒኮል እንድታናግራቸውና ወደ ልጇ በሰላም የምትሄድበትን መፍትሄ ሊሰጧት እንደሚችሉ ትነግራታለች። ጂኒያህም ስልኩን ታነሳዋለች። ለመርማሪ ሬይመንድም ፖሊሱ እንደዛተባትና እንዲገድላት እሺ ብላ እንደማትወጣ በመንገር እምቢ ስትላት ፖሊሷ ወጥተሽ እንነጋገር ትላታለች። በምሬት ማንም አያድነኝም፣ አለቃዬ አባረረኝ፣ ክፍያዬ ልጠይቅ ስመጣ ዝርፊያ አቀነባበርሽ አለኝ። እነዛ ሰዎች ግን እኔንም ደብድበውኛል፣ ዘርፈውኛል። ነገር ግን እኔ ለልጄ ምግብና መድኃኒት ለመስጠት ክፍያዬን ብቻ ነበር የጠየቅኩት። ብቻዬን ነኝ። ልጄ የሚጥል በሽታ አለባት፣ ልደርስላት ይገባል። ነገር ግን አልቻልኩም። ተረዳሽኝ ትላታለች። መርማሪዋ የሷም እናት በዛ እንዳለፈች በመንገር እንደተረዳቻት ትነግራታለች። እሷም እናቷን እንደምትወዳትም እሷም ለልጇ ስትል ደህና እንድትሆን ሁሉንም ጥላ እንድትወጣ ስትነግራት ሰውየውን ካላባረራችሁት አልወጣም፣ ያቺ ፖሊስ ራሱ ልከፍል ገንዘብ እንደሌለኝ ነግሬ ብለምናት እምቢ ብላ ነው መኪናዬን ወረሰችው፣ እሱ ሳይሄድ አልወጣም በማለት ስልኩን ትዘጋዋለች። የፖሊስ አዛዡ ትኬቱን የጻፈውን ፖሊስ ፈልጉልኝ ይላል። በዚህ መሃል ጂኒያ ቀጥ ስትል ካሜራ ታያለች። እሱን ማጥፋት እንዳለባት ነግራ ወደ ሰርቨር ክፍል በመግባት ታጠፋፈዋለች። ታዲያ ሁሉም ታጋቾች በታሪኩ አዝነው ይተባበሯታል። መጀመሪያ ላይ መታወቂያ ጠይቃት ቼኩን አልከፍልም ያለቻት ባንከር ቴሳ ግን ትቃወማለች። በእድሜ ጠና ያሉት ታጋች ያለችውን ሰምተሽ ካላዘንሽ አንቺ ምንድነሽ በማለት ይዘልፏታል። ማናጀሯ ኒኮል ግን እንደ በረዳት በማየት ጃኬቷን ትሰጣታለች። ጂኒያህም ሽቶ በጣም ጥሩ እንደሆነ ስትነግራት የባሏ ስጦታ እንደሆነና ጥሩ ባልና ቤተሰብ እንዳላት የቤተሰቦቿን ስም በመዘርዘር ታስተዋውቃታለች። ጂኒያ ለልጄና ለኔ ምኞቴ ይህ ነበር ስትል ማናጀሯ በባንክ ስራዋ በጣም ብዙ ሲንግል የሆኑ እናቶችን እንዳወቀችና እሷ ባሏ ባይኖር ምን ልታደርግ እንደምትችል እንደማታውቅ ትነግራታለች። ጂኒያህም ትወጪው ነበር ስትላት ማናጀሯ ኒኮል መልሳ አንቺም ይህንን ትወጪዋለሽ በማለት ልታሳምናት ትሞክራለች። በላይቭ ሲከታተል የነበረው ሰው ሁሉ ወደ ባንኩ በመምጣቱ ጩኸት ሰምታ እስኪ አንዴ ቼክ አድርጊ ስትላት ጂኒያህን ነጻ አድርጓት የሚል የሰው ማዕት በባንኩ አካባቢ መኖሩን ትነግራታለች። ቤኒን ጨምሮ በዛ የተገኙ በሙሉ ድጋፋቸውን ለሷ ይሰጣሉ። በዚህ መሃል FBI መጥቶ ኬዙን መረከብ እንደሚፈልግ ለፖሊስ አዛዡ ይነግሩታል። እሱ ግን በሰላም እጇን ልትሰጥ እንደምትችል ሊያሳምናቸው ቢሞክርም ለ4 ሰዓታት ምንም አይነት ለውጥ ባለማምጣታቸው የFBIው ሰው ኬዙን ፌዴራል እንደሚወስደው ነግሮ ያስወጣዋል። ጂኒያ ከባንክ ማናጀሯ ኒኮል ጋር ሰዎችን ስለምትረዳ እንደምታከብራትና እሷንም አካውንት ያስከፈተቻት እሷ መሆኗን በመንገር ሲያወሩ ቴሳ በመሃል ገብታ ይህን ሁሉ ሰዓት ካገተን ሰው ጋር ይሄ ሁሉ ትላለች። ነገር ግን ሁሉም ይቃወሟታል። በዚህ መሃል ቴሳ እንዴት ነው የሚሞቀው ስትል
ኤሲ እየሰራ እንዳልሆነ ይነግሯታል። ነገር ግን ሙቀቱ ጂኒያህንና አሮጊቷን አልተሰማቸውም ነበርና ጂኒያ ኤሲ የለኝም ስትል አሮጊቷ በ1943 ስለተወለድኩ እኔን ይሄ አይመለከተኝም ይላሉ። ጂኒያ ቀጥላም ኢንሹራንስ ስለሌላት በሆስፒታል የደረሰባትን ስታወራ ኒኮል እኔ ያለሁልሽ ትላታለች። ጂኒያህም ልጇን እንድታሳድግላት አስቸጋሪ ልጅ እንዳልሆነች በመንገር ቃል እንድትገባላት ትጠይቃታለች። ኒኮልም ባሏ ጋር ተነጋግራ እንደምታደርገው ቃል ትገባላታለች። በዚህ መሃል አሮጊቷ የስኳር በሽታቸው በመነሳቱ ጂኒያ እንዲወጡ ይቅርታም እንዲያደርጉላት በመጠየቅ ከኒኮል ጋር ይወጣሉ። አሮጊቷ አመስግነዋት ኒኮል ይዛት ስትወጣ ጂኒያ ሕክምና እንድታገኝ አድርጊ ትላታለች። ኒኮል አሮጊቷን እንድትወጣ አርጋ በፖሊሶች እንዳትገባ ብትጠየቅም አምናኛለች ብላ ወደ ባንኩ ትመለሳለች። በዚህ መሃል ኤፍቢአይ ወደ ባንኩ ይደውላል። ጂኒያህም ለኤፍቢአይ ኮማንደር ሬመንድን እንዲያቀርብላት ትጠይቃለች። የኤፍቢአይ ኮማንደሩ ግን ወሬውን በመቀጠል ባንክ እየዘረፈችና ወንጀል እየሰራች መሆኑን ያስታውቃታል። እሷም እንደዛ እንዳልሆነና ሬመንድን እንዲያቀርብላት ትጠይቃለች። ባለመግባባት ስልኩ ወደ ኒኮል ይመለሳል። እሷም ሬመንድን እንዲያቀርብላት በመንገድ ሳለች በሻንጣዋ ያለው የልጇ መጫወቻ ሲጮህ ስልኩን ዝጉልኝ በማለት ልታጠፋው ስትሞክር ሁሉም ቦምብ መስሏቸው ይንጫጫሉ። እሷም ቦምብ እንዳልሆነ ነግራቸው ለፖሊሶቹ ይህንኑ እንድታስታውቅላት ለኒኮል ስትነግራት ኒኮል ያን መንገር ለሷ ጥሩ እንዳልሆነ መክራት ቦምቡ እንዳለ ካሰቡ ብቻ ኤፍቢአይ ሰብሮ እንደማይገባ ታግባባታለች። በዚህ መሃል ቴሳ ለሽንት ልሂድ በማለት በመስኮት ቦምቡ ፌክ እንደሆነ መልእክት ትጽፋለች። ፖሊሶችም ያዩታል። መርማሪ ሬመንድ በዚህ መሃል የጂኒያን መኪና የወረሰችውን ፖሊስ አግኝታ እሷ እንደቀጣቻት ስትነግራት መኪናዋን የገጨባትና የዛተባት ማን እንደሆነ ትጠይቃታለች። ነገር ግን ሴቷ ፖሊስ ልታስተባብል ትሞክራለች። ነገር ግን ሬመንድ በመቆጣቷ የፖሊሱን ስም ኦሊቭ በማለት ትነግራታለች። ሬመንድም ስትሮጥ ሄዳ በቦክስ በመማታት ያደረገውን ሁሉ ላለቃቸው ታሳውቃለች። ፖሊሱ ግን ይክዳል። ነገር ግን መረጃ ስላቀረበች ወዲያው ተባረረ። በዚህ ጊዜ ከባንኩ ውስጥ ይደወላል። የኤፍቢአዩ ሰው ግን ከዚህ በኋላ ንግግር እንደማያስፈልግና ሰብሮ ለመግባት ቦታውን እያጠረ መሆኑን ያሳውቃል። የፖሊሶቹ ኃላፊ ሲጮህ ሬመንድ ትዕዛዝ ተላልፋ ስልኩን ታነሳለች። ለጂኒያህም ሰውየው እንደሄደና እንድትወጣ ትነግራታለች። ጂኒያህም ሰውየውን እንዳገኘሽው እንዳምን ፎቶ ላኪልኝ ካወቅሽው እወጣለሁ አለቻት። ነገር ግን ኤፍቢአይ ስልኳን ስለዘጋው ሬመንድና ፖሊስ አዛዡ እንዲከፍቱት ይጠይቃሉ። ጂኒያህም ይህ ከሆነ እንደምትወጣ ሰዎቹንም እንደምትለቅ ትናገራለች። እውነት መናገሯን ሁሉም እንዲያውቅ እንድትነግርም ታሳስባለች። ኤፍቢአይ ግን ምንም አይነት መስመር እንዳይከፈትና እኛ እንገባለን በማለት ይቃወማል። መርማሪ ሬመንድም ልትወጣ ስትስማማ ይህ መሆን የለበትም ብላ ትከራከራለች። እምቢ ሲሉ ሬመንድ ቀጥ ብላ ወደ ባንኩ በመሄድ አንኳኩታ ጂኒያህን ስልኳ ሊከፈት እንደማይችልና ፎቶውን ከሷ ስልክ እንድታይ ጠየቀቻት። ኒኮል እኔ ያሳያታለሁ በማለት ወስዳ ስታሳያት እሱ ነው ሁላችሁም ውጡ አለቻቸው። ኒኮል ግን አብሬያት እመጣለሁ በማለት ወደ ባንኩ ትመለሳለች። ጂኒያ ስላደረገችላት ነገር አመስግና ይቅርታ ትጠይቃታለች። ኒኮል ጎበዝ መሆኗን በመንገር ልጇ የምትኮራባት እናት መሆኗን ስትነግራት የጂኒያ እናት ወዳው ደውላ ባንክ ዘርፈሽ ነው ፖሊሶች እዚህ ያሉት በማለት ስትጠይቃት ጂኒያ ያ እንዳልሆነ ለእናቷ በለቅሶ ስታስረዳ እናት ልጇ ትላማታ በሚጥል በሽታዋ ምክንያት እንደሞተች ይነግሯታል። በዚህ ጊዜ በህልም ጠዋት ይዛ ስትወጣ ያለመችው አንሶላ ብቻ ታቅፋ እንደነበረ ጂኒያ ታስታውሳለች። እያለቀሰች ባዶ አንሶላ እያባበለች ስትሄድ ቤት ውስጥ አንድ የተበላና አንድ በምግብ የተሞላ ሰሃን፣ ጠዋት ከጎኗ የነበረችው ልጇ በሌለችበት ሁሉም ጠዋት ከልጇ ጋር ስትሆን የነበረው ብቻዋን መሆኑን ከትምህርት ቤትም እንዳልተደወለ ታውቃለች። ትምህርት ቤት ደርሳም አልተደወለልሽም ተብላ መመለሷን በማስታወስ ስታለቅስ ኤፍቢአይ ሰብሮ ገብቶ ሽጉጥ ስለያዘች ይተኩስባታል። ኒኮል ልታድናት ሳትችል እያለቀሰች ስትወጣ ይታያትና ጂኒያ ወዳው ከሐሳቧ በመመለስ ተያይዘው በመውጣት እጇን ለፖሊስ ትሰጣለች። ያን ሁሉ መከራ ያየችው ለሞተች ልጇ ነበር። በመጨረሻም እጇን ለመርማሪ ሬመንድ ሰጥታ ብትታሰርም የህዝቡ ድጋፍ ግን አልተለያትም ነበር። ማጠቃለያ ታይለር ፔሪ
በዳይሬክሽን ብቃቱና ታራጂ ፒ ሄንሰን በሚማርክ የትወና አፈጻጸሟ ይህንን ፊልም ሲንግል እናቶችና የተገለሉ ማህበረሰቦች የሚገጥሟቸውን ተግዳሮቶች ለመረዳት ለሚፈልጉ ሁሉ ሊታይ የሚገባ አድርገውታል። ስትሮ በአሁኑ ሰዓት በኔትፍሊክስ ላይ እየታየ ነው። ታዲያ ፊልሙን አይታችሁታል? ሐሳቡን ኮሜንት ላይ አካፍሉን።